በዓለማችን ላይ እጅግ በጣም አስደናቂ ምስጢራዊና ኃያል ከሆኑት ነገሮች መካከል ስለ አንዱ እናወራለን። የሰው ልጅ አእምሮ። ስለ አእምሯችን ዛሬ በደንብ እናገራለን። አእምሯችን ምን አይነት ባህሪ እንዳለው፣ ምን አይነት ተፈጥሮ እንዳለው፣ ምን አይነት አቅም እንዳለው በደንብ እናገርበታለን። እንዴት አድርገንስ መጠቀም እንደምንችል። የሰው ልጅ የደረሰበት ስልጣኔ አእምሮን በመጠቀም ነው ይህንን ሁሉ ነገር መስራት የቻለው። አእምሯችን እጅግ በጣም ከምናስበው በላይ እጅግ በጣም ኃይለኛና ድንቅ የሆነ ስጦታ ነው። የሚገርመው ነገር ከአእምሯችን የሰው ልጅ በሙሉ 10% እንኳን አልተጠቀመበትም እና አእምሯችን እንዴት ልንጠቀምበት እንችላለን? አእምሯችን ልክ እንደ ንጹህ መሬት ነው። የዘሩበትን ያበቅላል። ሰው የዘራበትን አብቅሎ አሳድጎ አትርፎና አትረፍርፎ መስጠት ይችልበታል። አእምሯችን በሁለት ይከፈላል። ድብቁ አእምሮና ንቁ አእምሮ፣ ኮንሺየስ ኤንድ ሰብኮንሺየስ ማይንድ የሚባለው ማለት ነው። ንቁ አእምሯችን ውሳኔ የምንወስንበት፣ የምናስብበት፣ የዕለት ተዕለት ውሳኔዎችንና የተለያዩ ተግባራትን የምናከናውንበት የአእምሯችን ክፍል ነው። ድብቁ አእምሮ የምንለው ደግሞ አመዛዘን አይችልም፣ ምክንያታዊነት ላይ ውሳኔ መወሰን ላይ ምናምን እንትን የለውም። ግን እሱ በስሜትና በሁኔታዎች በድግግሞሽ የሚመራ የአእምሯችን ክፍል ነው። ወደ 90% የሚያክለውን የአእምሯችን ክፍል የሚሸፍነው ድብቁ አእምሯችን ነው። ድብቁ አእምሯችን ህይወታችን ምን እንደሚመስል፣ ህይወታችን ወዴት መሄድ እንዳለበት አቅጣጫ የሚሰጥ የሚመራን እሱ ነው። በለመደው እስካሁን በመጣበት ሁኔታ እሱን በሚመቸው ደስ ባለው መልኩ ህይወታችን ይመራዋል። ምንም እንኳን በንቁ አእምሮ ውሳኔ ቢሰጥም ነገር ግን አሸናፊነቱ የሚሆነው በድብቁ አእምሯችን ነው። ስለዚህ ድብቁ አእምሯችን ዛሬ እንዴት እንጠቀምበታለን? ለም መሬት የሆነውን የሰጡትን አብቃይ የሆነውን ድብቁ አእምሯችን የህይወታችንን ሁኔታ የሚቀይረውን የህይወታችን ሁኔታ የሚወስነውን ድብቁ አእምሯችን እንዴት እንጠቀምበታለን? 6 መሰረታዊ ነገሮች እናነሳለን። እስከዛው ድረስ ለቤቱ አዲስ ከሆናችሁ ሰብስክራይብ እና ላይክ ያደረጋችሁ አብራችሁን ቆዩ። ለማታውቁኝ ሙልጌታ ጌጡ እባላለሁ። ዩቲዩብ ላይ ፐርሰናል ዲቨሎፕመንት ላይ እሰራለሁ። ሁሌም እራሳችሁን ማስተማር እና ማሳደግ የሚመቻችሁ ሰዎች ይህ ቤታችሁ ነው። ሰብስክራይብ እና ላይክ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። አእምሯችንን እንዴት እንደምንጠቀምበት አጠር አድርገን ነገር ትንትን አድርገን በሚገባን መልኩ በቀላል አማርኛ እንነጋገርበታለን ማለት ነው። አእምሮን ለመጠቀም ምን እናድርግ? ከ6ቱ መሰረታዊ ነገሮች የመጀመሪያው የትኩረት ህግ ይባላል። ዘ ሎው ኦፍ ፎከስ። አእምሯችን ትኩረት ያደረገበትን ነገር የማጉላት ባህሪ አለው። አእምሯችን ትኩረት ያደረግንበትን ነገር እሱ እጥፍና አባዝቶና አበዛዝቶ የመስጠት ተፈጥሯዊ ባህሪ አለው። ስለዚህ አእምሯችን አባዝቶ እንዲሰጠን የምንፈልገውን ነገር እኛ ትኩረት ማድረግ አለብን ማለት ነው። ትኩረት የምናደርግበት ነገር አሉታዊ ነገር ላይ፣ የማይጠቅም ነገር ላይ ከሆነ ያንን ይሰጠናል። ትኩረት የምናደርገው ደግሞ የሚጠቅመን ነገር ላይ ከሆነ ደግሞ ያንኑ አባዝቶ ይሰጠናል። እስቲ ትኩረት የምታደርጉት ምን ላይ ነው? እናንተ ያላችሁ ነገር ላይ ነው ወይስ የሌላችሁ ነገር ላይ ነው? እያማረራችሁ ነው የምትውሉት ወይስ እያመሰገናችሁ ነው የምትውሉት? ለምሳሌ አንድ ሰው ቀኑን ሙሉ እያማረረ የሚውል ከሆነ የሚያግዘኝ ሰው የለም፣ እንደዚህ ነው እንደዚህ እያለ የሚያማረር ከሆነ አእምሮ ችግሮችን እያበለጸገለት ይመጣል። አዎ አንተ ልክ ነህ፣ እንደዚህ መሆን ነበረበት፣ ገሌ እንደዚህ ሊያደርግ እንዲገባ ነበር፣ ፈጣሪ እንደዚህ ሎተሪ ምናምን እንዲደርስ ማድረግ ነበረበት እያለ ችግሮችን እየፈጠረለት ይመጣል። ግን ከማማረሩ እግዚአብሔር ይመስገን ጤና አለኝ፣ መስራት እችላለሁ፣ ሙሉ አቅም አለኝ፣ አሁን ለጊዜው ቢሆን ነገር አሁን ለጊዜው ቢያስቸግርም ነገር ግን ከበረታውና ከጠነከርኩ ነገሮች ይቀየራሉ ብሎ ቢያስብ ደግሞ አእምሮ ለውጦችን ያመጣለታል። ከዛ የሚወጣበትን መፍትሄዎችን ይፈልግለታል። ምክንያቱም ምን ብለናል? አእምሯችን ትኩረት ያደረገበትን ነገር የማጉላት ባህሪ አለው ብለናል። ስለዚህ ትኩረት የምናደርግበትን ነገር መለየት አለብን ማለት ነው። ሁለተኛው የድግግሞሽ ህግ ዘ ሎው ኦፍ ሬፒቲሽን። አእምሯችን በተለይም ድብቁ አእምሮ በድግግሞሽ ነው የሚሰራው። ደጋግመን ያደረግነውን ነገር የመልመድ ባህሪ አለው፣ ይለምደዋል። ልክ እንደ ሱስ ነው የሚይዘው የደጋገምነውን ነገር። ከዛ የደጋገምነውን ነገር ይለምደውና እኛ ሳናስበው እኛ ሳንወስንበትም የደጋገምነውን ነገር እንድናደርግ ይገፋፋናል ማለት ነው። አንድ ከኛ ቁጥጥር ውጭም ሊሆን ይችላል። ለምሳሌ አንዳንድ ሰው በሱስ ሲያዝ፣ በተለያዩ ነገሮች ሲያዝ
ከሱ ቁጥጥር ውጭ ነው። ይሄን ነገር አላደርግም አልጠጣም እያለ ሳይወድ በግዴታው ይጠጣዋል። ምንድነው? አእምሮ ስለለመደው ነው። ስለዚህ አእምሯችንን በጥሩ ነገር ካስለመድነው ህይወታችን ጥሩ ይሆናል። አእምሯችንን መጥፎ ነገር ካስለመድነው ደግሞ ህይወታችን ደግሞ እየተበላሸ ይመጣል ማለት ነው። አንድ ሰው ጠዋት ተነስቶ አልኮል መጠጣትን ካስለመደው አእምሮውን በበነገታው ሳይወድ አልኮል እንዲጠጣ ያደርገዋል። ጠዋት ተነስቶ ስፖርት እንዲሰራ ካደረገው ደግሞ ካስለመደው ደግሞ ጠዋት በበነገታው ተነስቶ ስፖርት ነው የሚሰራው። ማንበብ ካስለመደው በበነገታው ያነባል። ስራ ካስለመደው በነገታው ተነስቶ ይሰራል። ስለዚህ የምንደጋግመው የምናስለምደውን ነገር ደግሞ መለየት አለብን። ብዙ ጊዜ ለራሳችሁ ምን ብላችሁ ነው የምትናገሩት? ይህን ነገር ማድረግ እችላለሁ ነው የምትሉት? ይህን ነገር ማድረግ አልችልም፣ አቅም የለኝም ብላችሁ ነው የምታስቡት? የህይወታችሁን ይወስነዋል። የምትደጋግሙት ነገር አንድ ነገር ሲመጣ ቀጥታ ወይ ይህን ማድረግ አልችልም የምትሉ ከሆነና አንድ ነገር ሲመጣ ይህን እንዴት ማድረግ እችላለሁ ብላችሁ የምታስቡ ከሆነ በሁለቱ መካከል በጣም ትልቅ ልዩነት አለ። የመጀመሪያው እንዳትችሉና የማትችሉበትን መንገድ አእምሯችሁ እንዲፈጥር ነው የምታደርጉት። የሁለተኛው መንገድ ደግሞ እንዴት ማድረግ እችላለሁ ብላችሁ ስትጠይቁ ደግሞ አእምሯችሁ መፍትሄ የሚፈልግበትን መንገድ ነው የሚፈልገው። ስለዚህ የምንደጋግመውን ነገር መለየት አለብን ማለት ነው። ሶስተኛው የስዕላዊ እይታ ህግ ወይም ዘ ሎው ኦፍ ቪዥዋላይዜሽን የምንለው ነው። አእምሯችንን ስንመለከተው በምናብ የሆነና በገሃድ እየተፈጠረ ያለን ነገር መለየት አቅሙ ዝቅተኛ ነው። ይህን ነገር በሆነ እያልን በጥልቅ ስሜት ገብተን የምናስበው ነገርና እውነትም ያ ነገር ሲከናወን የሚሰማንን ስሜት የመለየት አቅሙ ዝቅተኛ ነው። ለምሳሌ አንድ ሰው ብርቱካን እየበላ ነው ብሎ ቢያስብ አፉ ምራቅ ይሞላል። በአካል ምርቱ ብርቱካን ሊበላ የሆነ ቢዘጋጅ አፉ ምራቅ ይሞላል። አእምሯችን በሁለቱ ያለውን ልዩነት አይለየውም። በምናብና በገሃድ የሆነ ነገር ያለውን ለመለየት ይከብደዋል። ስለዚህ ይህን ነገር ለበጎ መጠቀም አለብን ማለት ነው። ዘ ሎው ኦፍ ቪዥዋላይዜሽን ቪዥዋል የምናደርገው በስዕል የምንመለከተው ነገር ምንድን ነው? ጥረትን ነው ወይም ደግሞ መሆን የምንፈልገውን ሰው ነው? ብዙ ጊዜ ብዙ ስኬታማ ሰዎች ከምንም ተነስተው ትልቅ ደረጃ ላይ የሚደርሱት መጀመሪያ ላይ ይስዕሉታል። የት መድረስ እንደሚፈልጉ፣ ምን ማድረግ እንደሚፈልጉ። ለምሳሌ አንድ ሰው ዶክተር መሆን የሚፈልግ ከሆነ በቃ ዶክተር ሲሆን የሚያደርጋቸውን ነገሮች ጋውን ለብሶ የሆነ መመርመሪያውን ሲራመድ፣ ሆስፒታል ላይ ሰዎችን ሲያክም፣ ሰዎችን ሲያድን ቁጭ ብሎ ይስዕለዋል። አእምሮ በዚህ ጊዜ ምን ያግዘዋል? ወደዛው መንገድ የሚራመድበትን ቦታ የሚራመድበትን መፍትሄና መንገድ አቅጣጫ እንዲጠቁሙ ያደርገዋል። መፍትሄ አእምሯችን ሁልጊዜ መፍትሄ ፈላጊ ነው። እኛ የምናስታጥቀውን ነገር ከለየንና ካወቅ አእምሯችን ችግር የለበትም። መፍትሄ ለማምጣት ምንም አቅሙ እንዳልኳችሁ 10% እንኳን እየተጠቀም ነው፣ ከ10% በታች እንኳን እየተጠቀም ነው፣ አቅሙ የትየሌለ ነው። ስለዚህ አቅሙን ለመጠቀም ምን ማድረግ አለበት? እኛ የምናስታጥቀውን የምንዘራውን ዘር መለየት አለብን። ቪዥዋል የምናደርገው ምንድን ነው? መሆን የምንፈልገውን ነገር ዛሬ ሆነን እንሳል፣ በአእምሯችን እንየው፣ እንመልከተው። ያን ስናደርግ መንገድ ይፈልጋል አእምሯችን። ስለዚህ በምናብ እያየን ለጥሩ ነገር መጠቀም አለብን ማለት ነው። መሆን የምትፈልገው ስኬታማ ሰው መሆን የምትፈልግ ከሆነ፣ ጤነኛ መሆን የምትፈልግ ከሆነ፣ ሀብታም መሆን የምትፈልግ ከሆነ ቀድመ ያንን በምናብ ማየት አለብን። በምናብ ስታየው እየተለማመደው ይመጣና ያንን ሰው እንድትሆን መንገድ እየጠረገልህ መፍትሄ እያሳየህ ይመጣል ማለት ነው። አራተኛው አእምሯችን ለመጠቀም የሚያስችለን ዘዴ የበጎ አስተሳሰብና የንጽህና ህግ ጋርቤጅ ኢን ጋርቤጅ አውት ይባላል። ወደ አእምሯችን የምናስገባው ነገር ደግሞ ጥሩ ይሁን። ብዙ ጊዜ ምንድን ነው የምንመለከተው? ከማን ጋር ነው የምንውለው? ጓደኞቻችን ይወስኑታል። አብረውን የሚውሉት ጓደኞች እንዴት ነው? እያማረሩ ነው የሚውሉት ወይስ ደግሞ ያላቸውን ነገር ለመጠቀም እንዳይታቸው የሚሉ የሚተጉና የሚሞክሩ ጓደኞች፣ ባለራዕይ ጓደኞች ነው ያሉ። ይሄ የአእምሯችን ሁኔታ የእኛን እድገት ይወስነዋል። የምናየውና የምንሰማው ነገር ምንድን ነው?
ብዙ ጊዜ አሉታዊ የሆነ የዜና ወሬ ነው የምንሰማው ወይስ ደግሞ ስለ ስኬት የሚወር ደህና ነገር እኛን ሊመግብ እኛን አዲስ ነገር ሊያሳውቅ የሚችል ነገር ነው የምናየው? ሶሻል ሚዲያ ላይ የምንመለከታቸው ሰዎች እነማን ናቸው? እንትና እንደዚህ አለች፣ እንትና እንደዚህ አለ አይነት ነገር ነው የምንሰማው ወይስ ደግሞ ህይወታችን ሊያሳድግ የሚችል ትምህርታዊ ይዘት ያለው አስተማሪ የሆነ ቪዲዮ እኛን ከፍ ሊያደርግ የሚችል ነገር ነው የምንሰማው የምናዳምጠው የሚለው እጅግ በጣም ወሳኝ ነው። ጋርቤጅን ጋርቤጅ አውት፣ ቆሻሻ ካስገባህበት ወደ አእምሮ የሚተፋው የሚሰጥህ ቆሻሻ ነው። ጥሩ ነገር ካስገባህበት ደግሞ አንተን የሚያሳድግ ጥሩ የሆነ ነገር ካስገባህበት ደግሞ ጥሩ የሆነ ነገር ያወጣልሃል። የምትዘራው ዘር ይወስነዋል ማለት ነው። ስለዚህ የምትዘራውን ዘር የምታዳምጠው የምትሰማው አብረህ የምትውለው ምንድን ነው? ይህንን መምረጥና ማስተካከል አእምሯችን እንድንጠቀምበት ይረዳናል ማለት ነው። አምስተኛው ህግ እረፍትና ማሰላሰል፣ ረስት ኤንድ ሜዲቴሽን የምንለው አእምሯችን እንግዲህ ይህ ሁሉ አቅም አለው፣ ይህ ሁሉ ብቃት አለው። ነገር ግን ሙሉ በሙሉ 24 ሰዓት እንዲሰራ ካደረግነው ይደክምብናል። ሳይደክም በብቃት ስራውን እንዲሰራ ጥቅም እንዲያስገኝልን ምን ማድረግ አለብን? እረፍት ልንሰጥ ይገባል። በቀን ከ7 እስከ 8 ሰዓት መተኛት። ከዛ ደግሞ በየቀኑ ደግሞ ለ10 ደቂቃ የሚሆን ተመስጦ ማድረግ። ይህ አእምሯችን እንዲያርፍና ስራውን በአግባቡ እንዲሰራ ያደርገዋል። አቅማችን እንድንጠቀም ያስችለናል። ስለዚህ እረፍት ተመስጦ ለአእምሯችን ልንሰጠው ይገባል ማለት ነው። ስድስተኛ አንድ ቲፕ ልጨምር። ዘ ሎው ኦፍ አክሽን፣ የተግባር ህግ። አእምሮን እንዴት መመገብ እንደምችል እንዴት ማሳደግ እንደምትችል መረጃው ሙሉ በሙሉ በእጅ ነው። አሁን ያልናቸው ነገሮች በጣም አእምሯችን የሚያሳድጉ አእምሮን እንድንጠቀም የሚያስችሉ ነገሮች ናቸው። ስለዚህ ምን ማድረግ አለብህ? አእምሮን ለመጠቀም እነዚህ ወደ ተግባር መግባት። አእምሮ ያንተ ታላቁ ሀብት ነው። ይህንን ሀብት በመጠቀም እጅግ በጣም ትልቅና እጅግ በጣም የምትፈልገውን ራዕይና ዓላማ ለማሳካት ዛሬውኑ መነሳት አለብህ ማለት ነው። እነዚህን ነገሮች በመተግበር ህይወትህን ማሻሻል፣ ህይወትህን ማስተካከል፣ ህይወትህን ማሳደግ እጅግ በጣም ቀላል ነው ማለት ነው። የተሰጠ አእምሮ፣ የተሰጠ ኃይል፣ የተሰጠ አቅም ሳይባክን እንድትጠቀመው ያስችልሃል ማለት ነው። ስለዚህ የዛሬው ቪዲዮአችን ይህንን ይመስላል።